በትግራይ ክልል የድሮን ጥቃት ደረሰ። የትህነግ ወይም የቲፒኤልኤፍ መሪዎች ከፌዴራል መንግስት ፍቃድ ውጪ ከውጭ ሀገራት ጋር ግንኙነት ሲያደርጉ እንደነበር ደርሰንበታል። እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። በኢትዮጵያ መንግስት በደረሰ የድሮን ጥቃት በትግራይ ኃይሎችና በሲቪሎች ላይ ጉዳት ደርሷል ሲል ህወሓት ወቀሰ። ህወሓት የኢትዮጵያ መንግስት ህዳር 6 ቀን 2025 ዓ.ም ምሽት በወሰደው የድሮን ጥቃት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ ጉዳት ደርሷል ሲል ከሷል። ህወሓት ሐሙስ ዕለት ባወጣው መግለጫ ጥቃቱ የፕሪቶሪያን ስምምነት ለአደጋ የሚያጋልጥና አደገኛ ማባባስ መሆኑን ገልጸዋል። መግለጫው ይህንን የድሮን ጥቃት በትግራይ ጦር አባላትና በአካባቢው ነዋሪዎች ላይ ጉዳት አድርሷል በማለት ጥቃቱን የፕሪቶሪያው ስምምነት ሙሉ በሙሉ የሚጥስ ነው ብሏል። ቡድኑ የፌዴራል መንግስትን ስምምነቱን በግልጽ በመጣስ ወደ ማባባስ ገብቷል ሲል ከሶ ስምምነቱ እንዳይተገበርና ሲያደናቅፍ እንዲሁም ምስጢራዊ ወታደራዊ እንቅስቃሴዎችን ሲያካሄድ ቆይቷል ሲል ከሷል። የፌዴራል መንግስቱ መግለጫው እስከታተመበት ጊዜ ድረስ በክሱ ላይ ምላሽ አልሰጠም። የትግራይ ጊዜያዊ አስተዳደር ትናንት ባወጣው መግለጫ ወደ አፋር አለመሻገሩን አስተባብሏል። የፌዴራል መንግስትን የፕሪቶሪያ ስምምነት በማፍረሱ ወንጅሏል። የህወሓት ክስ በፌዴራል መንግስት ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተመድ አፍሪካ ህብረት ህዳር 7 ቀን 2025 ዓ.ም በጻፉት ደብዳቤ ላይ የሚከተለውን ክሶች አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፕሪቶሪያውን ስምምነት በይፋ ውድቅ አድርገዋል ወይም አፍርሰዋል። ፌዴራል መንግስቱ ደቡባዊ ትግራይን እያጠቃ ሳለ ታጣቂ ቡድን ድጋፍ ይሰጣል። ፌዴራል መንግስቱ በህዳር 7 ቀን 2025 ዓ.ም በትግራይ ኃይሎች ላይ የፈጸመውን የድሮን ጥቃት ጉዳትና ንብረት ውድመት አድርሷል። በምዕራብ ትግራይ የዕለት ሞትና ስቃይ እንዲከሰት ያደረገውን የቁልፍ የሰላም ድንጋጌዎችን መተግበር አለመቻል ነው። የአፋር ክልላዊ አስተዳደር በበኩሉ ከህወሓት ኃይሎች የሚከተሉትን አድርገዋል ሲል ከሷል። 6 መንደሮችን በመያዝ በኃይል ወደ አፋር ግዛት ገብተዋል። በመጋሌ ወረዳ የሚገኙ ሲቪል አርብቶ አደሮች በከባድ መሳሪያ ተኩስና በሞተር አጥቅቷል። የፕሪቶሪያውን ስምምነት በግልጽ የሚያፈርሱ የሽብርተኝነት ተግባር ፈጽሟል። እነዚህ የተባባሱ ያሉ የእርስ በርስ ክሶች የሰፈነውን ጥልቅ አለመግባባትና የግዛት ውዝግቦችን የሚያጎሉ ሲሆኑ የሰላምን የማስፈን ጥረቶች እያሽመደመዱ ይገኛሉ። ህወሓት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት እና ዓለም አቀፍ ማህበረሰብ የፌዴራል መንግስት ጠቡን እንዲያቆምና ወደ ውይይት እንዲመለስ ግፊት እንዲያደርጉበት አሳስቧል። አሁን ያለው ውጥረት የሁለት ዓመቱን አስከፊ ጦርነት በፍጥነት ወደ ሙሉ ጦርነት ሊመልስ ይችላል። በግንቦት 4 ቀን 1993 ዓ.ም የኢትዮጵያ ሽግግር መንግስት የውጭ ጉዳይ ሚኒስቴር ከዩኤን የተባበሩት መንግስታት ድርጅት ጋር በክትትል በኋላ ከሚያዝያ 23 እስከ 25 ቀን 1993 ዓ.ም በተካሄደውና የኤርትራ ህዝብ ሙሉ በሙሉ በድምጽ ነጻነት ባደረገበት ህዝበ ውሳኔ መሰረት የኤርትራን ሉዓላዊነትና ነጻነት እውቅና የሚሰጥ የፌሶላዊ መግለጫ አውጥቷል። መግለጫው የህዝበ ውሳኔን ውጤት የኤርትራ ህዝብ የራሱን ዕድል በራሱ የመወሰን መብት መግለጫ አድርጎ ተቀብሎታል። ኤርትራን የተለየና በእኩል ሉዓላዊነት ሀገር መሆኗን አምኗል። እንዲሁም የኢትዮጵያ ከኤርትራ ጋር መከባበር፣ ትብብርና መልካም ጉርብትናን መሰረት ያደረገ ግንኙነት ለመመስረት ያላትን ፍላጎት አረጋግጧል። ይህ ድርጊት ኢትዮጵያ ለኤርትራ ነጻነት የሰጠችው ግልጽ ፈቃድ ሲሆን ኤርትራ በዚህ ወር መጨረሻ ላይ የተባበሩት መንግስታት ድርጅት አባል እንድትሆን ከተደረገው የሰነድ ማስረጃ አንዱ ሆኖ አገልግሏል። እየተከታተላችሁን ስለሆነ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። በጦርነት የሚነግዱ አሉ። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። የእናቶች ለቅሶ እስካሁን ሊቆም አልቻለም። ያለው ቁስል አልተሻረም። አቶ ገብሩ አስራት የቀድሞ የህወሓት ታጋይ እንዲሁም የትግራይ ክልል ፕሬዝዳንት የነበሩት ፖለቲከኛ አቶ ገብሩ አስራት በወቅታዊ ጉዳይ ዙሪያ ምን አሉ? ለኤንቢሲ ቴሌቪዥን ከጦርነት የሚገኝ ትርፍ የለም፣ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም። ማወቅ ያለብን ነገር በጦርነት የሚያተርፉ አሉ። ስልጣናቸውን ለማስጠበቅ የሚፈልጉ፣ ስልጣናቸውን ከፍ ማድረግ የሚፈልጉ አሉ። በጦርነት የሚነግዱ አሉ። ይህ በግልጽ ታይቷል። በትግራይ ጦርነት ወቅት በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረውን ሀብት ተተንኮታኮተ። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስረዋል። በዚህ ጦርነት ፋብሪካቸው ተቃጥሏል። የነበራቸው ሀብትም ለዕዳ አይበቃም ተበድረው ስለነበረ። ይህንን ያየ ባለ ሀብት እና ነጋዴ እንደገና ጦርነት ሊል አይችልም። ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም። ያለቅሳሉ እናቶች።
እያንዳንዱ ቤተሰብ አንድ ሰው ከዚያም በላይ የሞተበት ነው ትግራይ አካባቢ ሁኔታ። ይሄን መድገም ማለት ሀዘኑን፣ ምሬቱን፣ አሰቃቂ ገጠመኙን መቀጠል ነው የሚሆነው ያለው ቁስል ሳይሻር። ስለዚህ ይህንን መገንዘብ አለብን በምንም መንገድ ወጣቱ፣ ገበሬው፣ ኤሊቱም ጭምር። የሚገርመኝ ኤሊቱ ነው እያዩ ዝም የሚሉት። የሃይማኖት አባቶችም እንዲያውም በቅርቡ አክሱም ላይ የምግበይ ንግግር ቁጭ ብለው ሲያዳምጡ ነበር። አንፈልግም ይህን ጦርነት አላሉም። የሃይማኖት አባቶች ጳጳሳት ተብለው ሰላም ነው የምንፈልገው አላሉም። እያንዳንዳቸው እንደውም ይሄንን የሚመርቁ አሉ፣ እንዲሆን የሚሰሩ አሉ። ይህ ነገር መቆም አለበት። የትግራይ ኤሊቶች ከቁጥር በላይ ኃይል ያለው አቅም ያለው ነው፣ ኮኔክሽንም አለው። ስለዚህ ይህንን ጦርነት ማስቆም ዋናው ስራው መሆን አለበት። ይህንን ያልኩት በህወሓትና በሻዕቢያ ጸምዶ የሚደረገውን ብቻ አይደለም። በመንግስት በኩል መንግስት ወደ ሰላም እንዲመጣ የመግፋት ጫና በማድረግ ያስፈልጋል። ጉዳቱ የሁሉም ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትህነግ ቲፒኤልኤፍ መሪዎች ከፌዴራል መንግስት ፍቃድ ውጪ ከውጭ ሀገራት ጋር ግንኙነት ሲያደርጉ እንደነበረ እና አሁንም እንደቀጠሉ መሆኑን አረጋገጡ። ይህ በቅርቡ የግብፅ አምባሳደር ያለ ፍቃድ ወደ መቀሌ ባደረጉት ጉብኝት የተገለጸ ነው። ጠቅላይ ሚኒስትሩ በፓርላማ ንግግራቸው የትህነግ መሪዎች በራሳቸው ያረቀቁትንና በ1995 ዓ.ም ያጸደቁትን ህገ መንግስት እየጣሱ ነው ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።